አሽሃዱ أشهد አላ ኢላሃ أن لا إله ኢለላህ إلا الله ወአሽሃዱ وأشهد አነ ሙሐመደን أن محمدا አብዱሁ عبده ወረሱሉህ ورسوله ከአላህ በስተቀር ከአላህ በስተቀር በሐቅና በእውነት በሐቅና በእውነት የሚመለክ አምላክ እንደሌለ መሰክራለሁ። የምመለክ አምላክ እንደሌለ መሰክራለሁ። ነብዩ መሐመድም የአላህ ባሪያና የአላህ ባሪያና መልእክተኛ መሆናቸውን መሰክራለሁ። እመሰክራለሁ። አላሁ አክበር አላሁ አክበር አላሁ አክበር ثم አላሁ አክበር። ለዓለማቱ ጌታ ምስጋና ይገባ። አሁን ሙስሊም ሆነሃል ማለት ነው። አልሐምዱሊላህ 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 الذي انقذك من الكاسات ያዳነ ጌታ ምስጋና ይገባው። አልሐምዱሊላህ። ያው ወንድሜ ኤቢ ኢንሻአላህ እስልምና ያው ታውቃለህ ህይወት ነው የምትኖረው ነገር ነው ኢንሻአላህ። ዋናው ግን አሁን አንተ የሻሃዳን ቃል ይዘሃል። ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ መናሉ መን ሸሂደ አላ ኢላሃ ኢለላህ ሷዲቀን ቢልቀልቢ ወነጠቀ ቢሊሳኒ። አንድ ሰው በልቡ እውነት አምኖ በአፉ ከመሰከረ ጀነት ገባ ብለዋልና ኢንሻአላህ የጀነትን ቁልፍ ይዘሃል። ያው ኢስቲቃማ የሚባል ነገር ብቻ የሚቀር ኢስቲቃማ ምንድን ነው? ባለህበት ላይ ነገር ጸንተ መቆየት ነውና ኢንሻአላህ አላህ ያጽናህ፣ አላህ እውነቱ ላይ ያጽናህ። እንዲሁም የእውነት መንገድ ያገ ሰዎች የምትጠራለህ አድርገህ ኢንሻአላህ። ያው ከዚህ በኋላ ትምህርቶች ምናምን አሉ እዛ ገብተህ ደግሞ ትማራለህ ኢንሻአላህ። በውስጥ ኮንታክት አድርገን ከዛሬ ጠዋት ጀምሬ መስጂድ ሄዳለሁ። ነገ ጾማለሁ ማለት ነው። አልሐምዱሊላህ። አዎ አልሐምዱሊላህ። ቅድም የሆነ ግሩፕ ላይ ሂጄ ነበር ታውቃላችሁ፣ የሆነ አብዱል ከሪም ምናምን ይላል። ከዛ እዛ ሂጄ አስገባኝ እያልኩ ነበር፣ አላስገባኝም። እየተከራከሩ ምናምን ነበር። አስር መስገድ አስቤ ነበር ዛሬ። አስር መስጊድ ሂጄ መስገድ ፈልጌ ከዛ በኋላ መስጊድ መሄድ ደግሞ ትንሽ ፈራው። ስለ ሰላት አሳገድ አይተሃል? ቪዲዮዎች ምናምን ታውቃለህ? አንዳንዶቹን እናውቃለሁ እያነበብኩ ነው ስላሉት። እንደዛ ከሆነ በቃ አሁን ታጠብና ሻወር ውሰድና ውዱ አደራረግም ቪዲዮ አለ። ቪዲዮን ማን ይልክለታል? ኢብሮ እሺ ኮንታክት አድርገኝ። ቆይ አንተን ልላክልህ አንድ ጊዜ ይህንን የያዘው። እሺ ቆይ አንዴ ልጻፍልህ። አይቢ 15699 እሺ ይህንን የምልክልህን ከታችም የሚይዘውን ስክሪንሾት አድርግና አናግረኝ። እሺ እልክልሃለሁ። በቃ ኸይር ኢንሻአላህ። ከዛ በኋላ በቃ መጾም ጀምር፣ እንዲሁም ደግሞ ሰላትም ኢንሻአላህ ጀምር። ዋናው ደግሞ ትምህርት ላይ ፎከስ፣ ሰላትንም ደግሞ አደራ ኢንሻአላህ። አላህ ጠንከረ። ኢብሮ የምትለው አለ? በቃ ምንም የለም ኢምሩ፣ ይበቃናል። በቃ አሁን እንሰነባበትና ኢንሻአላህ። እንዲህ በጣም ይሄ እሺ ስም ምናምን ኢንሻአላህ ስም በቃ እኔ እነግረዋለሁ ኢንሻአላህ። በቃ እንደዛ ይሻላል። ስም ላይ እንትን ስላስተዋልኩ ነው ስማቸውን ሲናገሩ እዚህ የሆነ አላደለ አንተን እየተባሉ የሆነ እንዳይታወቅም በሚለው ኢንሻአላህ ብቻ እንተው። እሺ የምወደው ስላለኝ አብዱራህማን ብትሉ ደስ ይለኛል። አብዱራህማን ማሻአላህ ይቻላል። በቃ እንደዛ ከሆነ በባጭሩ የድሮ ስም ማነገር ተጠበቅብህ። አልሐምዱሊላህ በቃ አብዱራህማን ብለናል። ተስማምቻለሁ። ኢብሮ ትስማማለህ? አዎ በቃ ይሄ አላህ ዘንድ በጣም የተወደደ ስም ነው። የአዛኙ ጌታ ባሪያ ማለት ነውና አላሁ አክበር። ለዓለማቱ ጌታ መስጋና ይገባው። ደስ የሚል ስም መርጠሃል። ኸይር ኢንሻአላህ። በርታ። በቃ ውስጥ አወራው ኢንሻአላህ። እሺ እሺ። ሰላም አለይኩም።